ሰላም ጋይስ አሁን የምገኘው እንግዲህ ዶርዜ ቪሌጅ ነው ከወንድማችን መኮንን ጋር ብዙዎቻችሁ ታውቁት ይሆናል። ወንድሜ ዝግጁ ነን? አሁን ያሳየናል በደንብ አድርጎ። እንኳን ደህና መጣችሁ ወደ ጋሞ ዞን ወደ እርጥባ መንደር ወደ ሃይዞ ዶርዜ ኮሚኒቲ ቪሌጅ። እንግዲህ ውድ እናቶቻችን እናንተን ለመቀበል ነው በእርጥብ ሳር የወጡት። እርጥቡ ሳር ደግሞ ሰላምን፣ ፍቅርን መግለጫ ነው ላለው ለኢትዮጵያ ብቻ ሳይሆን ለሙሉ ዓለማት ማለት ነው። አሁንም ሰሮ ያለን ነው። ከዚህ ቀጥሎ ደግሞ አንድ ባህላዊ ቤት እንገባና እናቶቻችን አቀባበል ድጋሜ ያረጋሉ። ከዛ ገለጻውን እንቀጥላለን፣ እንጀምራለን። ከዚህ ቀጥሎ እንግዲህ የዶርዜን ባህላዊ ልብስ ትለብሳላችሁ። ሴቶችም ካሉ ደግሞ ለብሶ ነው ዘንጦ አጊጦ የሚመለሱት። ኤለማይዛ ሲያምር እናት ግዳ ጋሽ ማይዛ ወይ በቃ እንደዚህ ነው። ጎንዳልችን ጋሻው ውስጥ ጋሻው ውስጥ ሰሮን ያዘ ተቀበለውናል። አይርቅም። እንኳን ደህና መጡ የተከበሩ ወደ ጋሞ ሪጅን ወደ ዶርዜ ሃይዞ ኮሚኒቲ ቪሌጅ። ስፔሻሊ እዚያ አካባቢ ላይ ወደ 49,000 የሚሆኑ ሰዎች ነን ያለነው። ሙሉ ኦርቶዶክሶች ነው። ዶርዜ የሚታወቁ አንድ በሽመና ነው። ቤቱ የተሰራው በሽመና ነው። አጥሩም ልብሳችን ራሱ ማለት ነው። ስለዚህ ዶርዜ ማለት ሸማኔ ማለት ነው። ሸማኔ እና ይሄ ሽመና የተፈጠረው ከዚሁ ከዶርዜ ነው እና የራሱ የሆነ ትርጉም አለው። ጥቁር፣ ቢጫ፣ ቀይ። ጥቁሩ ማንነታችን መግለጫ ነው። ቀዩ ደም ነው። ቢጫው ደግሞ ተስፋ ማለት ነው። ይሄን ልብስ የምንጠቀመው ለባህላዊ ቀንና ለስፔሻል ኦኬዥን ነው። አቤት ዳንስ ነው ምታ እንደዚህ ማለት ነው አባስ እና ሞክሬያለሁ እንግዲህ። ስለዚህ ወደ ጭፈራው በኋላ እንደርስበታለን። አሜዚንግ ስፔሻሊ ወደ ኦሞ ቫሊ ሲወረድ ማለት when you go down to the south Omo Valley they jump higher በጣም which is like Masai in Kenya. እዚህ ግን እኛ ጋር ድሮ we use it for the hunting. Now this time we don't hunt anymore. እዚህ ይሄኛው ተደርጎ ነበር እንዴ? This is from hippo. No ይሄ ተበሳው እንጂ ተበስቶ ነበር። በዚህ ተመቶ ነበር ማለት ነው። ተመቶ። ዋው። እዚህ ሌላ ኩሽና አለን። ዳቦ፣ እንጀራ፣ ቆጮ መጋገሪያ። እሺ። እቺኛዋ ትኩል ደግሞ ጫጉላ ቤት ትባላለች። አንድ ልጅ ሲያገባ እዚህ ለ3 ወር ይኖራል። ከ3 ወር በኋላ የዚህ አይነት ትልቅ ቤት ነው የሚሰራለት። ከዛ የኛው ቤት ደግሞ ለሚቀጥለው ጄኔሬሽን ይቆያል ማለት ነው። ስለዚህ እቺኛዋ ጫጉላ ቤት ናት። በጣም ደስ ይላል። It's beautiful. ታናሽ ወንድሜ አሁን አግብቶ ነው እዚህ የኖረው። 3 ወር ቆየ እዚህ። ኧረ ውጣ ብልም አልወጣ። ኧረ ተመቸው። ይሄዝ ቤዚ እና ለትልቁ ቤት ቁመቱ የሚሰራው ከ9 እስከ 12 ሜትር ነው ከፍታው። ለምንድን ነው ከፍ አድርገን የምንሰራበት ምክንያት ከታች ቤቱን ምስጥ ይበላዋል። ተርማይት ከታች ቤቱን ምስጥ ሲበላው ቤቱ የወረደ የሰመጠ ይመጣል። ኦኬ። ለመኖር ራሱ ቦታው ማይመች ከሆነ ማለት ነው ሙሉ ቤቱን ከአንድ ቦታ ወደ ሌላ ቦታ መውሰድ ማንቀሳቀስ ይቻላል። ኦኬ። 60 ሰው ያነሳዋል ማለት ነው። 40 ሰው ከውጭ ይሆንና 20 ሰው ከውስጥ ፒለር ወይም ምሰሶ ይጠቀማል። ከዛ ባህላዊ ዘፈን የዘፈኑ ይወስዳሉ ማለት ነው። እንደ ዱንካን ባይጠቀለልም በሰው ኃይል ይሄዳል ማለት ነው። ሰው የዛን ቤት ለመስራት 3 ወር ነው የሚፈጀው ለሁለት ሰው። ቤቱ ግን ከ70 እስከ 100 ዓመት መቆየት ይችላል። ሰው ይሄኛው ቤት ለስንት ቆይቷል ማለት ነው? ታንክ ዩ ጥሩ ጥያቄ ነው። ግን በየ20 ዓመት ሽፋኑ ነው የሚቀይረው። ወደዚህኛው ፓርት ደግሞ ስንመጣ ማለት ነው ይሄኛው ቤት ከዚህ ይተልቅ ነበር። አረ ሲሪየስሊ አሁን ምስጥ ሲበላው ነው ቤቱ የወረደ የሰመጠ የመጣው። በጣም የሚገርም ያውን የአያቴ ቤት ነው። 107 ዓመቱ ነው። እንደ ኩሽና ነው የተጠቀሙን ያለ ነው። እና ከታች ቤቱን ምስጥ በበላው ቁጥር ቤቱ የወረደ ያጠረ ይመጣል። በዛን ሰዓት መግቢያውን ብቻ ነው ከዚህ ጋር የምንቆርጠው፣ ካልሆነ ይዘጋል። ስለዚህ በ5 ዓመት ይቆረጥና መጨረሻ ላይ እዚህኛው ፓርት ደግሞ ሲደርስ ቀሪውን እዚህ ጋር እናስቀምጣለን።
ከዛ የዶሮ ማደሪያ አድርገን ነው የምንጠቀመው። ዋው ምንም የሚጣል ነገር የዶሮ ማደሪያ ይሆናል መጨረሻ። ያ